ባለፈው ሳምንት አርብ ዕለት ጧት ለናይጄሪያውያን ጥቁር ቀን ነበር። በሀገሪቱ ኒጀር ግዛት በሚገኘው ቅድስተ ማርያም ካቶሊክ አዳሪ ትምህርት ቤት የገቡ ታጣቂዎች በርካታ ሕፃናትን አፍነውም ወሰዱ። ይህንን የሰሙ የአገሬው ዜጎች በእርግጥስ እንደ ቦኮ ሃራም አይነቱ ታጋችና አጋሽ ድራማን የሚጫወት ጠርዘኛ ቡድን እስከ መቼ እየፈነጨ በአገሪቱ ግዛት ይኖራል የሚል ጥያቄንም ጠንከር አድርገው እንዲያቀርቡም አደረገ። ስታንዳርድ የጉዞ ወኪል ታላቅ መንፈሳዊ ጉዞ ወደ ቅድስት ሀገር ኢየሩሳሌም በታላላቅ አባቶችና ካህናት እንዲሁም በታዋቂ ዘማሪያን ታጅበው ጌታችንና መድኃኒታችን ኢየሱስ ክርስቶስ ከተወለደባት ቤተልሔም፣ የተጠመቀባት ዮርዳኖስ ባህር፣ ያደገበት ናዝሬት፣ የተሰቀለበትን ቀራንዮን እንዲሁም ሌሎች መንፈሳዊ ቦታዎችን እናስጎበኞታለን። በኢየሩሳሌም ለእኩለ ጾም፣ ለትንሣኤ፣ ለዳግማዊ ትንሣኤ፣ ለዕርገት፣ ለጰራቅሊጦስ፣ ለደብረ ታቦር፣ ለመስቀል እንዲሁም ለልዳ ጊዮርጊስ ለጉዞ በምዝገባ ላይ ነን። ያለን ቦታ ውስን ስለሆነ ፈጥነው ይመዝገቡ። ለመስተንግዶው እንዳያስቡ ባለ 4ና 5 ኮከብ ሆቴል ከዘመናዊ ባስ ጋር ተዘጋጅተው ይጠብቆታል። አድራሻ ቦሌ መንገድ ናይል ሶርስ ሕንፃ 3ኛ ወለል ላይ ቢሮ ቁጥር 307። ለበለጠ መረጃ በ0911 46 1277 ወይም በ0911 23 66 18 ይደውሉ። ስታንዳርድ የጉዞ ወኪል። አዎ ብዙዎች እያለቀሱ ነው። ወንድ ልጁ የተወሰደበት አባት ለዚህ አንድ እማኝ ነው። በለቱ ከእንቅልፍ ያነቃው ታጣቂዎቹ ያፈኗቸው ልጆችን ጭነው በሚኖሩበት መንደር በኩል ሲያልፉ ያሰሙት ጩኸት ነበር። እረኛ በጎቹን እንደሚቆጣጠረው ልጆቹን በእግራቸው እንዲጓዙ እየተደረገ ነበር። የተወሰኑ ልጆች ሲወድቁ ሰዎች እየጎተቷቸውና እንዲነሱ እያዘዟቸው ነበር ሲል ከቤቱ ሲወጣ የተመለከተውን ይናገራል። ለደህንነቱ ሲባል ስሙን የቀየረው ይህ ባለታሪክ ታጣቂዎቹ 50 ገደማ ሞተር ሳይክሎች ላይ ሆነው ነበር የሚቆጣጠራቸው ሲል በአራት ማዕዘን በሚፈሰው እንባ ታሪኩን ለቢቢሲ አጋርቷል። ልጁ ይተኛበት በነበረው አዳሪ ትምህርት ቤቱ ዶርም ውስጥ ሆኖ ቢቢሲ ያነጋገረው ይህ አባት ታፍኖ የወሰደውን ልጁን ማዳን የሚችልበት ሁኔታ ላይም እንዳልነበረ ያስታውሳል። ቁጭት፣ እልህና መብሰክሰክ የበዙበት የዚህ ባለታሪክ አባት አሳዛኙነት ይቀጥላል። ሄጄ ለማገዝ እያሰብኩ ነበር፣ ነገር ግን ሐሳቤን ቀየርኩ። ብሄድስ ምን ማድረግ እችላለሁ? ምንም ማድረግ አልችልም ሲል ሁነቱን እየተንገበገበ ይናገራል። ለፖሊስ ደውሎ የነበረ ቢሆንም የጸጥታ አካላት ወደ ቦታው የደረሱት ዘግይተው ነበርና ልጁን ከታጠቁ አካላት ሊያድኑለት አልቻሉም። ቢቢሲ አፍሪካ ኩድ ናይጄሪያ ኬርፉል ኤትኒክ ባላንስ አክት ቢያንደር ትሬት ወይም በናይጄሪያ በብሔሮች መካከል ያለ የስልጣን ማመጣጠን ሂደት ሀገሪቱን አደጋ ላይ ሊጥላት አይችልም ወይ በሚል ባወጣው ሰፋ ያለ የአንድ ወቅት ዘገባው የሃይማኖትና የብሔር ብዝሃነት ባለባት ናይጄሪያ የሀገሪቱ ፕሬዚዳንት ሹመት ከየትኛው ንዑስ ማንነት ይሁን የሚለው ላይ አንድ አይነት መረዳትና ድምዳሜ እንደሌለ በማስነበብ ይጀምራል። ይህ ታሪክ ታዲያ አሁን ላይ ቦኮ ሃራም የተባለው ጠርዘኛ ሽብርተኛ ቡድን ስለሚንቀሳቀስበት የናይጄሪያን የአገረ መንግስት ሂደት የመረከብ ስሁታቲት የሚያመላክት ነው። ይሁን እንጂ አሁን ላይ የኔ ብሔር በአገሪቱ የፖለቲካ ሹመት የመወከል ዕድል እያገኘ አይደለም ወይም ፕሬዚዳንቱ ከኔ ብሔር አይደለም የሚሉ ጥያቄዎች ማቆጥቆጥ መጀመራቸው ለሽብርተኞችና ለወሮበሎች መፈልፈል እንደ ምክንያት ይነሳል። በዛች ሀገር የፕሬዚዳንትነት ሹመት ፍትሃዊነት ጉዳይ አዲስ አለመሆኑን ደግሞም ብዙ ደም ያፋሰሰ እንደሆነ የሚያነሱ ይግቦች ተገንጥለን የራሳችንን ሀገርን መሰረታለን በሚል በማዕከላዊ መንግስት ተገፍተናል፣ ደግሞም ተገቢው ውክልና አልተሰጠንም ከሚል አስተሳሰብ የመነጨው የ1960ዎቹን እልቂት ያነሳሉ። ታዲያ ቦኮ ሃራም ዛሬም በሪፐብሊክ ምስረታ ሂደት ውስጥ እኛ እየተወከልን አይደለም፣ የሸሪዓ ህግ ነው እንጂ ናይጄሪያን ሊያስተዳድር የሚገባው ሌላ አይነት ዓለማዊ ህግ አያስፈልግም የሚለውን ጥራዝ ነጠቅ አስተሳሰቡን ይዞ ብዙዎችን እያንገላታ ነው። ሰሜናዊው የናይጄሪያ ክፍል ወይም ሃውሳ ፎላኒ የሚባሉ የማህበረሰብ አባላት የሚኖሩበት አካባቢ ደግሞ ለዚህ ክፉኛ የተጋለጠ ሆኗል። አዎ ቦኮ ሃራም በዛ አካባቢ መመሸጊያውን በብዙ አድርጓልና ከአዳሪ ትምህርት ቤት ተማሪዎች እስከ ቀን ሰራተኞች፣ ከአርሶ አደሮች እስከ ልጃገረዶች አፍሶ መውሰድን ልምዱ አድርጎታል። የወሰዱትም በሕይወት የመመለስ ዕድላቸው
እንደ ሎተሪ እድል ይሆናልና የሚሞቱት ይበረክታሉ። ለምን ሆነ ብሎ የሚጠይቅ የለምና የማዕከላዊ መንግስቱን አስተዳደር የሚገዳደር ሌላ አይነት የሪፐብሊክ አመሰራረት በቦኮ ሃራም በኩል ይታያልም። የአገሪቱን ፖለቲካ የሚከታተሉ ምሁራን ደግሞ ጉዳዩ ከፖለቲካም አልፎ ጥቅም ያስተሳሰረው እንደሆነ ያነሳሉ። ብሔራዊ ባንክ፣ የነዳጅ ድርጅት፣ ጉምሩክና ጸረ ሙስናም ባሉ ትላልቅ የአገሪቱ ድርጅቶች በዛ ብለው ቢንታዩት ዮሩባዎች ናቸውና የፕሬዚዳንቱ ማስተባበያ ውሃ የሚያነሳ አይደለም የሚል ንግግርን ሲያደርጉም ይመለከታል። በዛች ሀገር ክርስቲያኖች ይጨቆናሉ የሚለው የዋይት ሃውሱ ሰው የዘውትር ወቀሳና ኩነናም ዛሬ ላይ እንዳስተጋባ ነው። ዶናልድ ትራምፕ ናይጄሪያ በተባለች ምዕራብ አፍሪካዊት ሀገር የሚኖሩ ክርስቲያኖች ሁልጊዜም በታጣቂዎች እጅ የመግባት እድላቸው ከፍተኛ ነው፣ የሚገደሉትም እነሱ ናቸው። ይህንን አይቶም ለማስቆም የሚንቀሳቀስ የመንግስት አካል አላስተዋልንምና ጉዳዩ ዲፕሎማሲያዊ ግንኙነትን እስከ ማቋረጥ ይደርሳል ሲሉም ተደምጠው ነበረ። ባለፈው አርብ ታዲያ በዚሁ በቅድስተ ማርያም ካቶሊክ አዳሪ ትምህርት ቤት የደረሰው ይህንን የሚያስመለክት ነው። ወንድ ልጁ የተወሰደበት አባትም እማኙ ነው እንደሚናገረው ለበርካታ ጊዜያት በካቶሊክ ትምህርት ቤቶችና እዛ አካባቢ ባሉ መንደሮች ውስጥ የሚደርሱ ጥቃቶች በርከት ያሉ ስለመሆናቸው ሲያነሳም ይደመጣል። አሁንም ነገሮች ወዴት ሊያመሩ ይችላሉ የሚለው ግን የብዙዎች ጥያቄ እንደሆነ እንደቀጠለ ነው። ለዓመታት በናይጄሪያ ላይ የቆዩ በርካታ የጎሳ ግጭቶች፣ ብጥብጦችና ጦርነቶች የሚከሰቱት የየትኛው ጎሳ ቡድን በጉዳዩ ላይ እንደሚመራ፣ በመሃል ላይ ስልጣን እንደሚያጠናክርና ነዳጅን ጨምሮ የፌዴራል መንግስት ጉዳዮችን መቆጣጠር ይችላል የሚለው ነው። ቦኮ ሃራምም ቢሆን ከሸሪዓ ሕግ ባለፈ የኢኮኖሚ ጥቅምና በተለይም የናይጄሪያ የጀርባ አጥንት ተብሎ የሚጠራውን የነዳጅ እንቅስቃሴ በምን አይነት መንገድ ሊመራ ይችላል የሚለው ኢኮኖሚያዊ ጥቅሙን ሊያስተሳስረው የሚችለው ጉዳይ ተደርጎ እንደሚነሳ ይታወቃል። ዘ ፌለር ኦፍ ካውንተር ኦፍ ቴሮሪዝም ኢኒሼቲቭ ኢን አፍሪካ በሚል ጥናት ያደረጉት ፕሮፌሰር ሁሴን ሰለሞን የተባሉ ተመራማሪም ከናይጄሪያ ህዝብ ግማሽ ያሉ በቀን $1 ብቻ የሚያገኝ መሆኑና ከ10 ናይጄሪያውያን 4ቱ ስራ አጥ መሆናቸውን ይጠቅሳሉ። ይህንን እውነታ የሚያባብሰው ደግሞ በሰሜናዊ ናይጄሪያ የበረታ ድህነት መኖሩን በመጥቀስ ነው። እንደ ፕሮፌሰሩ ጥናት 27 በመቶ የሚሆነው ህዝብ በድህነት ሲኖር ይህ ህዝብ በሰሜን ናይጄሪያ ወደ 72 በመቶ ይጨምራል ይላሉ። ለቦኮ ሃራም ድህነቱና ብልሹ አስተዳደሩ ምቹ ሁኔታ እንደሚፈጥርለት የሚናገሩም አሉ። ቦኮ ሃራም እንደ አውሮፓውያን የጊዜ ቀመር በ1995 በማልማ ለዋላዋ መሪነት የሙስሊም ወጣቶች ድርጅት በሚል ስያሜ መንቀሳቀስና ህቡ መጀመሩን ያስወሳሉ። ላውላ ትምህርቱን ለመቀጠል ድርጅቱን ከለቀቀ በኋላ በመሐመድ የሱፍ መሪነት ዘመነ ቡድኑ ከህዝቡ ሰፊ ተቀባይነት ማግኘቱንም ይናገራሉ። የብሔሮች ግጭት አዲስ ባልሆነባት ኢግቦ ሐውሳዎችን በኢግቦዎች ተበድለናል የሚሉባት ናይጄሪያ ትክክለኛውን መሪ እስካላገኘች ድረስ ዛሬም ወሮ በሎች የሚፈነጩባት፣ ህፃናት ታፍነው የሚወሰዱባት፣ ትምህርት ቤቶች የጦር ካምፕ የሚሆኑባት እድል የሰፋ እንደሆነ የሚያጠያይቅ አይደለም። ሁሉም ይህንን ከመጠየቅ አልቦዘነም። ናይጄሪያ የተሻለውን ጊዜ መቼ ታሳልፍ ይሆን?